በዚህኛው ቪዲዮአችን ደግሞ የኤክሴል ፋንክሽኖችን አሳያችኋለሁ። ቻናሌን ሰብስክራይብ በማድረግ ቀጣይ ቪዲዮዎች ማግኘት ትችላላችሁ። ቪዲዮ ከተመቻችሁ ላይክ እንዲሁም ሀሳባችሁን በኮሜንት አሳውቁን። ቀጥታ ወደ ቪዲዮ እንሂድ። ሁለተኛውን ሺት በዚህ መልኩ ክሬት ካደረግን በኋላ ነምበር፣ አዲሽን፣ ሰብስትራክሽን እና ሰም ብለን እናስገባ። ከዛ በኋላ እዚህ ጋር የምንፈልጋቸውን ቁጥሮች ዳታ እናስገባኔ 10 20 30 ፎር ሳምፕል ወስጃለሁ። ይሄን አንድ ለማድረግ ምንድነው የምናደርገው? የእኩል ይሆናል ሳይንን እናስገባና ከዛ ቀጥታ መደመር የምንፈልጋቸውን ሁለቱን ወይም ደግሞ በሁለተኛ ሮው ላይ ያለውና በሶስተኛ ሮው ላይ ያለው ዳታ ከሆነ የመጀመሪያውን ሴል እነካለሁ ማለት ነው። ዘን ፕላስ የመደመር ምልክት በመንካት ቀጥሎ መደመር የምፈልገው ምንድነው? ይሄኛው እሱንም እንደዛው ኢንተር አደረግና ዘን ኢንተር ስለው የ10 እና የ30 ድምር 20 ብሎ ያሳየኛል ማለት ነው። ተመሳሳይ ለሰብስትራክሽንም እንደዚሁ እኩል ይሆናል ትነካላችሁ። ከዛ በኋላ 20 ሲቀነስ 10 ክሊክ ታደርጉና ኢንተር ስትሉት ሰብስትራክሽን ይሰራላችኋል ማለት ነው። ባይ ዘ ዌይ እኩል ይሆናል መጀመሪያ ላይ ሴላችሁ ላይ ስታስገቡ ኤክሴል ቀጥሎ ፋንክሽን ልትሰጡት እንደሆነ ያውቃል ማለት ነው። ምክንያቱም የትኛውንም ፋንክሽን በኤክሴል ላይ ስትጀምሩ እኩል ይሆናልን መጀመሪያ ሰጣችሁ ነው። ከዛ በኋላ ውጤት እንዲሰጣችሁ እየጠየቃችሁት ነው ማለት ነው። እናንተ የሆነ ዳታ ትከቱለታላችሁ። ከእናንተ ዳታ በኋላ እሱ የሆነ አውትፑት ይሰጣችኋል ማለት ነው። በዛ መልኩ ሁሌም ፋንክሽንን ስታስገቡ ፋንክሽንን መጠቀም ስትፈልጉ እኩል ይሆናልን ማስገባት እንዳትረሱ ማለት ነው። አሁን ሰም ላይ ይቻላል አይደል? አሁን እነዚህ ሶስቱን ዳታዎች እንዴት ነው ሰም ማድረግ የምንችለው? እዚህ ዌዩ ሰም ብለን እንጽፋለን። እኩል ይሆናል ካልን በኋላ ሰም ስንል ይመጣል ቀጥታ ማለት ነው። እዚህ የምታዩት ሊስት ላይ ሰም፣ ሰም ኢፍስ፣ ሰም ፕሮዳክት፣ ሰም ስኪው እያለ በጣም ብዙ ኦፕሽኖችን ያሳያችኋል። እናንተ ሰም የፈለጋችሁ ሰም ላይ ደብል ክሊክ ወይም ደግሞ ታፕ በማድረግ ወደ ፎርሙላ ትገባላችሁ። ነምበር 1ን ስጠኝ ይላችኋል። ነምበር 1 ማለት ሬንጅ ነው እየጠየቃችሁ ያሉት። እንደምታዩት ነምበር 1 ይላል፣ ከዛ ኮማ፣ ከዛ ነምበር 2፣ ከዛ እዚህ ጋር 3 ቦታ ይቀጥላል ማለት ነው። ሁሉንም እኛ የምንፈልገው ሶስቱንም መደመር ስለሆነ ሶስቱንም እንሰጣለን። ያ ማለት ከኤ2 እስከ ኤ4 ያለውን ዳታ እሱ ሪከርድ አደረገ ማለት ነው። ከኤ2 እስከ ኤ4 ማለት በኤ ኮለመን ላይ ከሁለተኛ ሮው እስከ አራተኛ ሮው ያለውን ማለት ነው። ትክክል ከሆነ ዳታውን ሴሌክት ያደረገለት ቅንፋችንን በመዝጋት ኢንተር ስንለው የእነዚህ ሶስቱን ዳታዎች ድምር እዚህ ጋር ባጭሩ ያሳየናል ማለት ነው። ሲምፕል አይደል? አሁን እነዚህ ሶስቱን ግዴታ ሰም ፎርሙላን መጠቀም ላይኖርብን ይችላል አይደል? ማለት መጀመሪያ ባየነው በዚህ በአዲሽን ፎርሙላ መሰረትም መስራት እንችላለን አይደል? የመጀመሪያውን ሴል ሴሌክት እናደርጋለን፣ ሲደመር ቀጥሎ ያለውን ሲደመር ሶስተኛ ዘን ኢንተር ስናደርገው 60 ይሰጠናል ማለት ነው። ግን ዋቲፍ እናንተ ለምሳሌ ይህን ያህል ዳታ ቢኖራችሁ እንዴት አድርጋችሁ ልትደምሩት? እዚህ ጋር እኩል ይሆናል ብላችሁ 10 ሲደመር 20 ሲደመር 30 ሲደመር 40 ሲደመር 50 which is impossible አይደል? በጣም አድካሚ ነው የሚሆነው። በዚህ መልኩ አትሰሩ። ለእንደዚህ አይነት ዳታዎች ነው ሰምን በደንብ የምትጠቀሙት እንጂ 2 እና 3 ዳታ ለሆነ ግዴታ ሰም ላይ ተጠቀሙ ትችላላችሁ። በዚህ ጊዜ ነው እኩል ይሆናል ብላችሁ ሰም ታበንተናቁና ከዛውን ሬንጅ ነው የሚጠይቃችሁ ቅድም እንዳልኳችሁ። ከዚህ ከመጀመሪያው ጀምሮ እስከ መጨረሻ የእናንተ ዳታ እስከሚያልቅበት ድረስ አይደለ? ከዛ እዚህ ጋር መታችሁ ታያላችሁ ከኤ2 እስከ ኤ41 ድረስ ይላል። ያ ማለት በኤ ኮለመን ላይ ከሁለተኛ ሮው እስከ 41ኛ ሮው ድረስ ዳታውን ሪከርድ አድርጎልናል ማለት ነው። ትክክል ከሆነ ቅንፋችንን እንዘጋና ኢንተር ስትሉት በዚህ መሰረት የዚህን ሁሉ ቁጥር ድምር በአንድ ያሳየናል ማለት ነው። በዛሬ ቪዲዮአችን ምን አየን? እንዴት 2 ወይም 3 ዳታዎችን በአንድ ሴል ላይ እንዴት አድ አድርገን ማስቀመጥ እንደምንችል፣ በሁለተኛ ላይ ደግሞ ተመሳሳይ ሆኖ ግን ሰብትራክሽንን አየን። በሶስተኛ ላይ ደግሞ ሰም እንዴት ብዙ ሮ ወይም ደግሞ ብዙ ኮለመን ላይ ያሉ ዳታዎችን አንድ ጊዜ እንዴት ሰም ማድረግ እንደምንችል አየን። ይህ ቪዲዮ ከተመቻችሁ ላይክ አድርጉ።
ቻናሌን ሰብስክራይብ በማድረግ ሀሳባችሁን በኮሜንት አሳውቁኝ። በቀጣይ ቪዲዮ እንገናኝ።